አብኖርማል ሳይኮሎጂ ከሚመደቡት የሰው ልጅ ፐርሰናል ዲስኦርደሮች መካከል አንዱን ዛሬ አነሳላችኋለሁ። ይሄ ናርሲዝም የምንለውን ማለት ነው። ናርሲስቲክ ፐርሰናሊቲ ዲስኦርደር ያለባቸው ሰዎች የሚታይባቸው መደበኛ ባህሪያቶችን ዛሬ በዝርዝር እንመለከታለን። አንድ ናርሲስት ወይንም ናርሲዝም ፐርሰናሊቲ ዲስኦርደር ያለበት ሰው በቀላሉ አይዴንቲፋይ አታደርጉትም። ይህ ሰው እንደውም ናርሲስት ነው ብላችሁ ዲፋይን ለማድረግ በጣም ትቸገሩበታላችሁ። ወደሆነ ፕሮብሌማቲክ ስቴጅ ከመሸጋገሩ በፊት ወይንም ተሸጋግሮ እጅ ከፍንጭ እስካልያዛችሁት ድረስ ናርሲስት መሆኑን በቀላሉ አታገኙበት። እንዳይታወቅበት የሚያሳያቸው አታላይ ባህሪያቶቹ የዚህ ሰው መገለጫዎች ናቸው ማለት ነው። ምን አይነት ባህሪያቶች አሉት የሚለውን ዛሬ እንመለከታለን። ናርሲስቲክ ፐርሰናሊቲ ዲስኦርደር ከሰዎች ጋር ያለውን ጀነራል ባህሪ፣ ይሄ የላይኛውን ባህሪ ላይ ያለውን ባህሪ እንመለከት። የመጀመሪያው ባህሪያቸው ቻርሚንግ ናቸው። በጣም ጨዋታ አዋቂዎች ናቸው። በጣም ቀልደኞች ናቸው። በጣም ጮክ ብሎ በመሳቅ የሚታወቁ አይነት ናቸው። በቃ እነሱ ባሉበት ቀልድ አለ፣ ጨዋታ አለ፣ ፈንጠዝያ አለ። በቃ ሰዎች እንዲሰበሰቡ የሚፈልጉ አይነት ናቸው። ይሄ ያኛው ባህሪያቸው እንዳይታወቅባቸው የሰጡት ሽፋን ነው። ናርሲስቲክ በዚህ ቻርሚንግ ቢሄቨራቸው ይታወቃል። ሌላ ሁለተኛ ናርሲስቲክ ፐርሰናሊቲ ያለባቸው ሰዎች ይሄ ጤነኛና ትክክለኛ በሆነ ኮንፊደንስ ሳይሆን ይሄ ፈጣጣነት እንበለው ማለት በራስ መተማመን ያላቸው ይመስላሉ። ዲፕ ኢንሳይድ ግን የተቀበረ ፍርሃት፣ የተቀበረ ድንጋጤ፣ የተቀበረ ጥላቻ አለባቸው። ያ እንዳይታወቅባቸው በራስ መተማመን እንዳላቸው አይነት አስመስለው ሁሌ ይቀርባሉ። ኮንፊደንት እንደሆኑ ያስመስላሉ። ከባድ አስመሳዮች ናቸው። ስለዚህ ፐብሊክ ስፒች ለማድረግ አይፈሩም። ፊት ለፊት ወጥተው በቃ ለመናገር ሁሌ እጅ የሚያነሱ ናቸው። እድሉ ቢሰጣቸውም ባይሰጣቸውም ቀዳሚ ለመምሰል የሚፈልጉ አይነት ናቸው። ይሄ ከእውቀት ነፃ የሆነ በራስ መተማመን ማለት ነው። ያ ድብቁ ማንነታቸው እንዲታወቅ የማይፈልጉ አይነት ሰዎች ናቸው። ሶስተኛ የናርሲስቲክ ፐርሰናሊቲ ቢሄቨር መገለጫዎች ኤክስትሮቨርት መስሎ ይታያሉ። ማለት ሀሳባቸውን ገላጮች፣ ይሄ ሰው ድብቅ አይደለም፣ ይሄ ሰው እንዲህ አይደለም የሚለውን ማንነት እንድታውቁላቸው ማስታወቂያ የሚሰሩ አይነት ናቸው። ስለዚህ ራሳቸውን ኤክስትሮቨርት አድርገው ለማቅረብ ይሞክራሉ፣ ግን አይደሉም። ኤክስትሮቨርት የምንለው ባህሪ ከራስ መተማመን ጋር ከእውቀት ጋር ነው የሚመጣው እና ራስን ኤክስፕረስ ማድረግ ብቻ አይደለም እና ራስን መግለጥ ብቻ አይደለም። ይሄ ራስን መግለጥ ከእውቀት ጋር ሲሆን ራስን መግለጥ ጤነኛውን እውቀት እንድታውቁ ለማድረግ በሚደረግ ነገር ነው እንጂ ለመሸወር ለማታለል ምናምን አይነት አይደለም። እሱ እኮ ግልጽ ነው ለመባል አይደለም። ስለዚህ እነዚህ ሰዎች ኤክስትሮቨርት መስለው ለመታየት በጣም ጥረት ያደርጋሉ። ግልጽ ሆነው ለመታየት ጥረት ያደርጋሉ፣ ግን ግልጽ አይደለም። ትንሽ ገለጥ ያደርጋሉ፣ ግን ከባድ ድብቆች ናቸው። በኋላ እመጣበታለሁ ሌላውን ባህሪያቸው። አራተኛው እነዚህ ሰዎች ሶሻብል ለመሆን በጣም ዋጋ ይከፍላል። በቃ ከሰው ጋር ለመግባባት ዋጋ ይከፍላል። ይሄ ማለት ቅቡልነት ለማግኘት ነው። በነገራችን ላይ ብቻቸውን መሆን ያስፈራቸዋል። በቃ ብቻቸውን ሲሆኑ ያ ድብቁ ማንነት የተጋለጠ ይመስላቸዋል። ብቻቸውን ሲሆኑ ሰዎች ስለነሱ የሚያወሩ ይመስላል። ብቻቸውን ሲሆኑ እነዛ ሰዎች በቃ ስሜን እያጠፉ ነው፣ በቃ ያቺ ድብቋን ማንነቴን ሊገልጧት ነው በሚል ሰዎች ሁሉ ከነሱ ጋር እንዲሆኑ ይፈልጋሉ እና ሶሻብል ለመሆን ይሞክራሉ ወይ መስሎ ለመታየት ጥረት ያደርጋሉ። ይሄኛው ድብቁን ፍራቻቸውን ለመሸፈን የሚደረግ እንጂ ጤነኛ ማህበራዊ ህይወት ከመፍጠር አንጻር አይደለም። ሌላኛው ሩህሩህ ይመስላሉ፣ ኬሪንግ ይመስላሉ። በቃ የሆነ ችግር ተፈጠረ ከተባለ እንዳዞ እንባ ቀድሞ እንባ በእንባ የሚሆኑት እነሱ ናቸው። ቀድሞ አልቃሾች እነሱ ናቸው። በቃ ያንተ የመጀመሪያ ደራሽ፣ ያንቺ የመጀመሪያ ደራሽ አይነት አድርገው ራሳቸውን ያሰሩ፣ ግን አይደሉም። ለጥቅማቸው ስለዚህ እነዚህ ሰዎች ኬሪንግ ይመስላሉ፣ ግን አይደሉም። ድብቁ ባህሪያቸው ደግሞ ምንድን ነው? አደገኛው ከዚህ ሁሉ ኤክስትሮቨርቱ ሶሻብል ከመሆኑ ኬሪንግ ከመሆኑ እና ደግሞ ይሄ በቃ ቻርሚንግ ቢሄቨር ከማሳየት ጀርባ ያለው ደግሞ አደገኛው ማንነታቸው የመጀመሪያው ከባድ ቅናት ነው፣ ጄለሲ ነው። ማንም ሰው በልጧቸው እንዲታዩ አይፈልጉም። ማንም ሰው በልጧቸው እንዲታይ አይፈልጉም። ሊበልጣቸው የሚፈልግ አይነት ሰው ካዩ ማጥፋት ነው ፍላጎታቸው። ያንን ሰው ስሙን አጥፍተው ያንን ሰው ባገኙት መንገድ ሁሉ ማጥፋት ነው የሚፈልጉት። በዚህ መራቅ አይደለም፣ በቃ ያንን ሰው ዲሞሊሽ ማድረግ፣ ስሙን ማጥፋት፣ ስራውን ማበላሸት፣ ክሬዲቱን ማሳጣት ነው ፍላጎት። ስለዚህ ከባድ ቅናት አለ ውስጣቸው ማለት ነው። ጄለሲ፣ በስራ መበለጥ በፍጹም አይፈልጉም። በዚህ የተነሳ እንደዚህ አይነት ምልክት ያዩበትን ሰው በፍጹም አይፈልጉም። በነገራችን ላይ ይሄም ትዳር ውስጥም አለ። ሚስታቸው ደምቃ እንድትታይ አይፈልጉም። ይሄ ናርሲስቲክ ፐርሰናሊቲ ያለባቸው ባሎች
ቤታቸው ውስጥ በቃ ሁሌ ክብር እንዲሰጣቸው፣ ሁሌ መድመቅ ያለባቸው፣ ሁሌ መሞገስ ያለባቸው፣ ሁሌ በቃ ከፍ ከፍ ብሎ መታየት ያለባቸው አይነት አድርገው ራሳቸውን ይስላሉ። መስሪያ ቤት ውስጥም እንዲሁ ናቸው። ስለነሱ ብቻ እንዲወራ፣ ስለነሱ እንዲነገር፣ ቅድሚያ ለነሱ እንዲሰጥ ብቻ ፈላጊዎች ናቸው። ሌላኛው ይበልጠኝ ይችላል ብሎ የሚያስቡትን ሰው ሁሉ ያደርጉታል። ስሙን በድብቅም አስፈላጊ ከሆነ በግልጽም ያደርጋሉ፣ ያሸማቅቁታል። በቃ ያ ሰው ከዛ አካባቢ ተሸማቆ እንዲጠፋ ያደርጋሉ። ይቀልዱበታል፣ ስም ያወጡበታል፣ ያንጓጡበታል። አደገኛ ቡለርስ ናቸው። አፋቸውን እንደዚህ አድርጎ ሊሆን ይችላል የሚያሽሟጥጡበት፣ ቅድም በሚፈጥሩት ሶሻል ግሩፕ ሊሆን ይችላል ስሙን የሚያጠፉትና አደገኛ ቡሊንግ ጌም ተጫዋቾች ናቸው። ይሄ የማሽሟጠጥ ስም መስጠት፣ ስም ማጥፋት ጌም ተጫዋቾች ናቸው። እነዚህ ሰዎች የሌለ ስም በማውጣት አንደኞች ናቸው። ሌላኛው ፓቶሎጂካል ላየርስ ናቸው። በጣም ይሄ ፓቶሎጂካል የሚለው ስም ከባድ ነው። ስር የሰደደ በጣም ከባድ ያደጉበት ጥርስ የነቀሉበት አይነት ውሸታሞች ናቸው። የውሸት ወላጆች ናቸው። ውሸትን ይወልዳሉ። የውሸት ፋብሪካዎች ናቸው። ስለዚህ የሌለን ነገር የሚያቀርቡ ናቸው። ሚስታቸው ላይ ቺት አድርገው ወይም ባላቸው ላይ ቺት አድርገው ታሪክ የመፍጠር ችሎታቸው ቀላል አይደለም። ለማሳመን የሚሄዱበት ግን ቀላል አይደለም። እንባቸው ቅርብ ነው። ማልቀስ ቅርብ ነው። ተስፋ የቆረጡ መስለው አንድን ነገር ለማስረዳት ቅርቦች ናቸው። ስለዚህ ፓቶሎጂካል ላየርስ ናቸው፣ አደገኞች ናቸው። ስለዚህ ፓቶሎጂካሊ የውሸት አባቶች ናቸው ማለት ነው። ውሸታሞች ናቸው ማለት ነው። ሌላው መጀመሪያ ላይ እንደነገርኳቸው ሶሻብል ማህበራዊ ከሰው ጋር የሚኖሩ መስለው ለመታየት ጥረት ያደርጋሉ ከሰው ጋር። ይሄ ምንን ያሳያል? ከባድ ለብቻ የመሆን ፍርሃት አለባቸው። ለብቻቸው ምንም ነገር ማድረግ አይችሉም። በነገራችን ላይ በቃ ከሰው ጋር ብቻ መሆን ስለሚፈልጉ ብቸኝነትን እጅግ ይፈራሉ ማለት ነው። ስለዚህ ከብቸኝነት ፍርሃት የተነሳ የሰው ወዳጅ ሆኖ መስለው ይቀርባሉ እንጂ ሆነው አይቀርቡም። ሰው ወዳጅ አይደሉም። በነገራችን ላይ ውስጣቸው ያለውን ድብቁን ፍራቻ ለመሸሽ ሲሉ ሰዎች ጋር የሚሄዱት። አታውቁባቸውም። ከባድ ልብ ሰባሪዎች ናቸው። ካገኙ ይሄ የሚፈሩት ይበልጠኛል፣ እንዲሳካለት አልፈልግም የሚሉት ሰው ወድቀው ካገኙ ቅጥቅጥ ነው የሚያደርጉት። እዛው ባለበት መግደል ነው የሚፈልጉ። ዳግመኛ እንዳይነሳ ማድረግ ነው የሚፈልጉ። ከባድ ሰባሪዎች ናቸው። እድሉን ባገኙ አጋጣሚ ስም አጥፊዎች ናቸው። እድሉን ባገኙት አጋጣሚ አሸማቃቂ ናቸው። ሚስታቸውን በወላጆቿ ፊት፣ ባሏን በወላጆቹ በጓደኞቿ ፊት ልቡን እድሉን ካገኘች ማትምር ሴት ነች። ብቻውንም ካገኘችው፣ በተለይ ደግሞ ደክሞ አዝኖ ካገኘችው፣ እሱም ብቻዋን ካገኛት፣ አዝና ቆዝማ ተስፋ ቆርጣ ካገኛት ማይምር አይነት ሰው፣ በጣም ምላሱ ከባድ የሆነ ሰባሪ ነው። መስሪያ ቤት ውስጥ ስብሰባ ላይ፣ ግምገማ ላይ፣ የሆነ ቦታ ላይ ካገኘ ቆራርጦ የሚለቅ አይነት ሰባሪ ቆራራጭ። ሌላ ርህራሄ የሚባል የለውም። ምንም ኢምፓታቲክ የሚባል ኔቸር የለውም። በቃ ርህራሄ ቅድም አስመሳይ ሳቂታ ነው፣ አስመሳይ አልቃሽ ነው ብያቸዋለሁ። ሩህሩህ መስሎ ኬሪንግ አይነት መስሎ ይታያል ብያቸዋለሁ። ለብቻ ባገኘ ቁጥር ርህራሄ የለውም። በሰውየው ጫማ ቆሞ የሰውየውን ችግር ለመረዳት ቅንጣት ያህል እርምጃ የማይወስድ ሰው ነው። በጣም የሚገርመው ደግሞ ሶሻል አቴንሽን ለማግኘት አዲክትድ ነው። ሶሻሊ በቃ በሱ ዙሪያ ነው ሰዎች እንዲሰፍሩ የሚፈልገው። የአቴንሽን ማዕከል እንዲሆን ይፈልጋል። ይሄ አደገኛ ባህሪ ነው። እኔ ጋር ብቻ ነው ሰው መሰብሰብ ያለበት ብሎ ያምናል ማለት ነው። ስለዚህ ልክ እንደሱ አቴንሽን ሲክ የሚያደርግ ጤነኛ ሰው እዛ ጋር ካለ በቃ አለቀለት ማለት ነው። የመጨረሻ በጣም የሚያሳዝነው ይሄንን ሰው ሄዳችሁ ኳሊቲ ፍሬንድ አለህ ወይ የልብ ጓደኛ አንድ ጥራልኝ ብትሉት መሰሉ ካልሆነ የለው፣ የሱ መሰል መሰሪ ካልሆነ ጓደኛ የለው እና ኳሊቲ ፍሬንድ የለው። እነዚህ አብኖርማል የሆኑ ቢሄቨሮች ውስጥ ከምንመድበው የናርሲስቲክ ፐርሰናሊቲ ውስጥ ይህን እናገኛለን። በጣም የሚገርመው ይህ ቢሄቨር አብኖርማል ነው ብለን ለመደምደም ከዚህ በፊት እንዳነሳሁላችሁ በአብኖርማል ሳይኮሎጂ 4D ፋንክሽንስ ብዬ ካነሳሁላችሁ እዚህ ሰው ላይ ምናልባት ዴቪያንት ቢሄቨር በጥቂቱ ነው የምታገኙት። በነገራችን ላይ አብኖርማል ነው ብላችሁ ለመደምደም 4ቱ ዲዎች መሟላት አለባቸው ብያቸው። 4ቱ ዲዎች በደንብ መሟላት አለባቸው። 4ቱ ዲዎች ካልታዩ ይሄ ሰው ናርሲስት ነው ብለን ለመደምደም ይቸግረናል። ይሄ ሰው በ4ቱ ዲዎች በምንበረብርበት ጊዜ 4ቱ ዲዎች ውስጥ የተወሰነ ነው የምታገኙት። ስለዚህ ሙሉ በሙሉ ፐርሰናሊቲ ዲስኦርደር ነው ብላችሁ ደምድማችሁ እርዳታ ለመስጠት ከምትቸገሩበት የሰው ልጆች ባህሪ መካከል አንዱ ነው። በጣም የሚያሳዝነው በመጀመሪያ ወዲህ በዴቪያንት ቢሄቨር በምናይበት ጊዜ ሰዎች ትኩረት ስለሳበ መጥፎ ባህሪ አታዩበትም እዚህ ሰው ላይ።
ከሰዎች ጋር እየተጫወተ ሁሌ ጫወታ ማዕከል፣ ሁሌ ሳቅ ማዕከል ነውና የትኛው ባህሪው ነው ማህበረሰቡ ያፈነገጠ? እንደውም ተወዳጅ ሆኖ ነው የምታዩት በመጀመሪያው ዲ ይገርም። ይሄ ሰው ባለበት በጣም ጫወታ አለ፣ ይሄ ሰው ባለበት ሳቅ አለ ብላችሁ ያንን ሰው እንደውም በመጀመሪያው ዴቪያንት ቢሄቨር የተሻለ ማንነት ልታዩበት ትችላላችሁ። አስገራሚ ነው። በሁለተኛው ዲ በምናይበት ጊዜ ደግሞ በዲስፋንክሽን ውስጥ በምናይበት ጊዜ ይሄ ሰው ጠጠር ያለ ስራ በእርግጥ ብዙ አይወድም። በቃ ነካ ነካ ምናምን ስራ ሲሰራ ነካ ነካ ለብ ሲሪየስ ስራ ብትሰጡት ሰውየው ትንሽ ትቶ ሊሄድ ይችላል እንጂ 100% አያቋርጥ። ያንን ስራ አይተወው። ትንሽ ፈታ ያለ ነገር ይወዳል። ዘና ማለት የሚያበዛ ነው። ጭንቅ ማይችል አይነት ሰው ነው ምናምን እና በዲስፋንክሽን ዲ ደግሞ በምታዩበት ጊዜ በጣም የተሰቃየ ተቸገረ ተስፋ ወደ መቁረጥ መስመር ውስጥ እየገባ ያለ አይነት ሰው ሆኖ አታዩትም። በሶስተኛው ዲ በምታዩበት ጊዜ ደግሞ ሶስተኛዋ ዲ ዲስትረስ ነው። ዲስትረስ ማለት በቃ ሀዘንተኛ ሆኖ መታየት፣ ይሄ ኢሞሽናል ሶሮ የምንለው አታዩበትም። ስሜቱ ተጎድቶ አታዩት። አስመሳይ ነው እንደው ስሜቱ ተጎድቶ ፐብሊክ ፊት ወጥቶ ሲስቅ ፏሲል ዘና ሲል ነው የምታዩት። አደገኛ ነው። ተስፋ ቆርጦ ብዙ አታዩትም። ስትረስ ዶኖ አታዩትም። አንግዛይቲ ጭንቀት ይዞት ምናምን አታዩትም። እንደውም እንዳይታይ የሚፈልግ አይነት ሰው ዲስትረስም ጋር በተለይ ብዙ ችግሮች እንትን ላትበት ይችላል። በአራተኛው ዳንጀር ነው። አደጋ ሲፈጥር አታዩበትም። ምክንያቱም ከባድ ድብቅ ነው። በጣም ድብቅ ስለሆነ ምናልባት ራሱ ላይ አደጋ ላይፈጥር ይችላል፣ ሌሎች ላይ በድብቅ ካገኘ ከባድ ነው። ስለዚህ በቀላሉ አታገኙበትም ማለት ነው እና አብኖርማሊቲ ውስጥ አብኖርማል ሳይኮሎጂ ውስጥ በ4D ፋንክሽንስ ናርሲስቲክ ቢሄቨር ያለበትን ሰው ኢቫሉዌት ላድርግ ብትሉ ትቸገራላችሁ። ከዚህ የተነሳ ነው በጣም ብዙ ሰዎች ኢኮሌ ናርሲስቲክ ፐርሰናሊቲ ምልክቶች አሉበት ጉዳይ ሲባል የምታዩት እና ያንን ሰው ናርሲስት ነው ብላችሁ እንዳትደመድሙ ፊት ለፊት የታየ በአራቱ ዲ ፋንክሽኖች የተረጋገጠ ነገር ስለሌለው ኢቨን ለሕክምና ለመስጠትም ድጋፍ ለመስጠትም ኢኮሎጂካል ሰፖርት ኮቺንግ ቴራፒዎችንም ለመስጠት የሚከብድ አይነት ባህሪ ነው። እንግዲህ በየቤቱ ናርሲስቲክ ቢሄቨር ያለባቸውን ሰዎች እንዲህ በመለየት ወይንም እንዲህ አይነት ማንነት ያላቸው ሰዎች ይሄ ትክክለኛ ባህሪ ስላልሆነ እንድትተው አድቫይስ አደርጋለሁ። ስላዳመጣችሁኝ አመሰግናለሁ።